የሳላ ደጋፊዎች ማለት ነው ልታነካኩኛ ትሞክሩ ከሳላ ጋር። እኔ ከሳላ ጋር ችግር የለብኝም። ፕሪሚየር ሊግ ላይ ሲመጣ እጅግ እያየሁ እምዝናናበትና እማደንቀው ተጫዋች ነው። በቃ ምርጥ ተጫዋች ነው ማንዬ። ችግሬ ከሀገሩ ጋር ነው። በቃ እቺ ሀገሩ ለኛ ምትበጅ ሀገር አይደለችም። በቃ የዘመናት ማለት ነው እንደው እከክ ሆናላችሁ የሰፈረችብን ሀገር ብትኖር ግብጽ ነኝ። ግብጽ የወዳጅነት ጨዋታ እየተጫወተች ብትለጠለጥ ደስ ነው የሚል በቃ ግብጹን ልንገር አይደል ደስ ነው የሚለኝ አይደለም። እንደዚህ አፍቆል ላይ በቃ ለሳላ ስታሽ ቃብጤ ነበርክ ብቻ ምን አገባኝ እንደፈለክ ስታሽ ቃብጤ ነበርክ ማለት ነው። ስለወደቀ አላዝንልህ ጨጓራህ ላይ እንደው መረማመድ ነበር ምፈልግ ነበር። ግን ሳላ ክብር አለኝ እኔ ለግብጽ ግን እንዴት አርደኛለ እንጂ እኔ በፍጹም ለደግፋት አልችልም። ባናቷ እንድትተከል ነው እድሜ ልኬን የምፈልገው ባናቷ ማለት ነው። አንተ እኛን እኮ እንዳጋይ ፖለቲካና ኳስ አቀላቅላት በሉ። ይሄ ነገር ሳንፈልግ ራሱ የተቀላቀለ ነገር ነው። በባለፈው ከኢትዮጵያ ብሔራዊ ቡድን ጋር ታስታውሳላችሁ ወይ? ምን ስንባባል እንደነበረ እነሱ ምን ሲሉን እንደነበረ ታስታውሳላችሁ? በቃ ችግሩ እዚህ ጋር ነው። እኔ ደግሞ አረሳም ሲጀመር ባናቷ ስትተከል ስላዩት ግብጽ ደስ ብሎኛል። እናንተስ ኢትዮጵያውያን ደስ አላላችሁም? ካላችሁ ኮፒ ሊንክ ሼር አድርጉና አዳርሱ ሌላሽ ቃባጮቹ። እኛ በጣም ደስ ብሎናል ግብጽ ባናቷ በመተከሉ። የታባሽ ግብጽ አባቷ የጠፋ። ሴኔጋል ግብጽን 1-0 ስጥት በማድረግ እንግዲህ ወደ ፍጻሜ ማለፍ ችላለች ማለት ነው። ሁላችንም እንግዲህ ግብጽ እንድትወርቅ ስንቋጥር ነበረ። ባለፈው የሰጠንሽን የቤት ስራ ተወጣሻል ግብጽ። እንግዲህ ኮትዲቫርን ጥለሽ ውዱ ተጫዋቻችን አማድ ዲያሎ ወደ ቡድናችን እንዲመለስ አድርገሻል። አሁን ላይ ግን አታስፈልጊም፣ አንቺ የኛ ጠላት ነሽ። ስለዚህ ዛሬ በማኔ ይመች በቃ ማኒን ሁላችንም እንወደዋለን። ዛሬ ደግሞ የቤት ስራውን ተወጣል ማለት ነው። ግብጽን ጎል በማስቆጠር እንግዲህ 1-0 ስጥት አድርጎ ከፍጻሜው አስቀርቶልናል ማለት። ከድሮም ጥቁር ነው የሚሆነው እሳት እንደምነሽ ኢጅፕት የሴኔጋል ሚስት በልልኝ። ሴኔጋል ኢጅፕትን ገርስሳ ወደ ፍጻሜው አልፋለች። ይመቻችሁ። እነሆ በዚህ ሰዓት ሞሮኮ ምድር በደስታ ተናውጣለች። ሞሮካውያን የሚይዙት የሚጨብጡት ጠፍቷቸዋል። ናይጄሪያውያን በእንባ ተናንቀዋል። ናይጄሪያ 120 ደቂቃ ተፋልማ በፍጹም ቅጣት ምት ባሳዛኝ ሁኔታ ተሰናብታለች። በመጨረሻም የፍጻሜ ተፋላሚዎቹ ተለይተዋል። በሞሮኮ ምድሩ ተናውጣለች። ሞሳላን የሊቨርፑል ትኬት ቆርጦ ሸኝቶ እሱ ለፍጻሜ ጨዋታ ትኬቱን የቆረጠው ጥቁሩ አልማዝ ሴዲዮ ማኔ የፍጻሜው ጨዋታ ከሞሮኮ ጋር የሚያካሂድ ይሆናል። ሞሮኮ ከሴኔጋል የአፍሪካ ዋንጫ የፍጻሜ ጨዋታ ማን ያሸንፋል? ግምታችሁን አስቀምጡ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ አዘንጉም።